እንዴት ነህ ወንድሜ? ሊትራሊ ፈረንጅ መስለሽ መጣሽ። አይው ታቴን አየኸው? ልክ ነው። በዚህ ልክ ማማር አሁን እኮ እዚች ውበት ላይ ኢየሱስን ብትጨምሪ ያበቃ ሊትራሊ ህይወትሽ ተስተካከለ። ስማ እግዚአብሔርን እኔ ብቻ ነኝ ግን ሰው እያወራኝ ቆይቼ 15 ሰከንድ ምናምን ቆይቼ ብዬ ነው የምመልሰው። ጌታ ለምንድን ነው ጭንቅላትሽን አጋንንት እኮ ወርሶት ነው። ሰይጣን አለበት እንዴ? ይሄን ስብከትህን ተወኝ ካልሆነ ጌማልጮትም በጣም አምሮብሻል። ማይካድ ውለታ ማለት ነው። ግን እዚህ ውበት ላይ ኢየሱስ ያስፈልገዋል ግዴታ። ችግር የለውም እመቤቴ ማርያም አለች። እኔ ከዚህ ልጅ ጋር ጋይስ በመኪና የአንድ ቀን ሙሉ መንገድ ተጉዤ ድሬዳዋን አልፌ ምናምን ቁልቢ ገብርኤል ሄደናል አብረን ታውሳለህ። በመኪና ያንን መንገድ አንተ ራሱ ገብርኤልን ፈልገህ ነው እዛ ድረስ የመጣው። ላስታውስልኝ ኢየሱስ በራሊጥ በቃ። ስለዚህ ተወኝና ጌም ትጮት ከሆነ ትጮት፣ ካልሆነ አንተም ወደ ሰበካ እኔም ወደ ጌም። በምድርና በሰማይ የመጨረሻ ጥያቄ፣ እኔ ሁለተኛ አላወራም። ስለዚህ እሺ ሰጠው እድሉን ተናገር። አሁን ለምሳሌ አንቺ በጣም ቆንጆ ነሽ እና አንቺ እንዳንቺ አይነት አንድ ቆንጆ ወንድ ብታገኝ እና ያ ሰው ደግሞ ህይወት እንደሚያስፈልገው ነገ እንደሚሞት እርግጠኛ ከሆንሽ ለዛ ሰው የሚድንበትን የሆነች ነገር ትነግሪዋለሽ አይደል? አልነግረውም። ያ ሰው በምን ልዳን መድኃኒት ብሎ አልጠየቀኝም። ቢኮዝ ያ ሰው ያልጠየቀኝ ለምንድን ነው? የሚድንበት አለው የተማመነው ነገር አለ ማለት ነው። ስለዚህ በግድ ይሄ ነው የሚያድንህ ብዬ አልነግረውም። መጽሐፍ ቅዱስ ላይ ለምሳሌ የዚህ ዓለም አምላክ የልባቸውን ሀሳብ አሳውሮታል። ያ ሰው ጨለማው ዓለም ልቡን አሳውሮበት ቢሆንስ? ሜቢ እንደውም ለአንተ መድኃኒቱን ልስጥህ፣ እኔ ላሳይ መድኃኒቱን። ከዚህ በኋላ አንድ ነገር አትለኝ፣ አታወራኝም። እሺ ተስማምተሃል? ካወራኝ ነቅዬ እወጣለሁ። እግዚአብሔር ይኸው ከዚህ በላይ መድኃኒት የለም። ከዚህ በኋላ አንድ ነገር እንዳትናገረኝ እወጣለሁ። እስካት በቃ ገብርኤልን እወጣለሁ።